እንድረዳ ከፈለክ እኮ መናገር ትችላለህ አይደል? እንድረዳ ከፈለክ ጠዋት ቀስቅሰኝ፣ ችግር የለውም ምንም ነገር አልፈልግም። እኔ ካንተ ነገርኩ ጠዋት ቀስቅሰኝ፣ እኔ ማደናደርሽ እንኳን ተወለድሽ ብትለኝ ማለት ነው በቃ ያለ እኔ በቂ ነው አይደል? ቀን መርሳት ግን በጣም ከባድ ነገር ነው። ሌላ ሰው እየደወለ ሃፒ በርዝዴ ሲለኝ አንተ አጠገብ የሆነ ሃፒ በርዝዴ ሳትለኝ ስትቀር የሚሰማኝ ስሜት ግን ለእኔ በጣም ከባድ ነው። እሺ በቃ ተወኝ። ሰላም ስሞላበት ስሜቴን ጎድች። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ቸር ከረማችሁልን? እንዴት ናችሁ? የባለፈውን ቪዲዮ እንዴት አያችሁት? አሪፍ ነበረ። እንደምትወዱት ተስፋ እናደርጋለን። ዛሬ እንግዲህ በአዲስ ፕራንክ ተመልሰን መጥተናል። የዛሬውን ፕራንካችን የሚሆነው ዛሬ የሚስቴ ልደቷ ነው። እንግዲህ ሁላችሁም እንደምታውቁት ዛሬ ልደቷ ነው እና እስካሁን ድረስ ምንም ሃፒ በርዝዴይ ምንም ነገር አላልኳትም። ያው አሁን እንጠራትና እኔ አሁን ገና መነሳቴ ነው። እሷ ሳሎን ነው ያለችው፣ ቁጭ ብላ ቲክቶክ እያየች ነውና እንጠራትና ዛሬ ቁርስ ምንድነው የሰራሽልኝ እና እንላታለሁ። ያው ምክንያቱም ምንም እንዳላወቀ ሰው ነው የምንሆነው። ምንም ነገር አልገባንም። ዛሬ ልደቷ ይሁን ምን ይሁን አናውቅም በሚለው እናረገውና ከዛ ስትመጣ ቁርስ ምንድነው የሰራሽልኝ እላታለሁ። ከዛ ያው ሪአክሽኗን አብረን እናያለን። እና ደግሞ ድንገት እንኳን ይሆነ አለ አይደል በመሃል እንኳን ድንገት አንገራግራ ዛሬ እኮ ልደቴ ነው ለምን ሃፒ በርዝዴይ አላልከኝ ምናምን ካለች ያው ምንም ብር የለኝም እጄ ላይ ታውቂያለሽ፣ ነገ የቤት ኪራይ ነው። እንደገና ደግሞ እጄ ላይ ምንም አይነት ገንዘብ የለኝም፣ ለአንቺ ሃፒ በርዝዴይ ብቻ ብለሽ ምንም አይጠቅምሽም ምናምን ብዬ ዝም ብዬ አውቄ የሆነ አላ ጎዘጎዛለሁ። ከዛ በኋላ ያው አብረን ሪአክሽኗን እናያለን፣ ምትለን እንሰማለን። በዚህ አጋጣሚ የኔ ሚስት እንኳን ተወለድሽልኝ፣ ብዙ አመት ኑሪልኝ፣ ነፍ አመት። በጣም ነው የምወድሽ ማፈቅረሽ፣ ኑሪልኝ የኔ ሚስት። በዛሬ እቺ ቀን ለኔ በጣም ልዩ ቀን ነች። አንደኛ አምስት ማለት አንደኛ የኔና የሷ የፍቅር አንቨርሰሪያችን የሚሆነው በ5 ነው። ልደቷን በ5 ነው። አይ ዊሽ ሰርጋችን በ5 ቢሆን ግን አልሆነም። እንዳጋጣሚ ሆነ የእድል ጉዳይ ሆኖ በ5 አልሆነም። ግን እንደዛ ቢሆን ደስ ይለኝ ነበረ። ግን በቂ ነው ለኔ ሁለቱ በ5 መሆናቸው። ብቻ ግን ሚስቴ እንኳን ተወለድሽልኝ፣ ብዙ አመት ኑሪልኝ። በጣም ነው የምወድሽ የማፈቅርሽ እና ከዚህ በላይ ምን እንደምልሽ አላውቅም። ያው ይሄ ቪዲዮ ፖስት ሲደረግ ታየዋለሽ። በጣም ወድሻለሁ። እንግዲህ ገና ከእንቅልፌ ስለተነሳሁ ምንም እንትን የለኝምና ቀውድሻለሁ የኔ ሚስት። እናንተንም ወዳችኋለሁ። ለማንኛውም አሁን ቀጥታ ወደ ፕራንኩ እንግባ። ሪአክሽኗን አብረን እናያለን። ተከታተሉ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እንወዳችኋለን ፋሚሊ። አሁን ተዘጋጅቻለሁ እና አሁን እንጠራታለን። አብራችሁን ቆዩ። እናት መጣለች። ነይ አንዴ። የት ሄደሽ ነው? ምንድነው? የት ሄደሽ ነው? ነሽ ጠዋት ስነሳ ልጣሽ አላልኩሽም? ምን ልሳንሽ? ነይ ወደዚህ። አልፈልግም። አንዴ ብቻ ጉንጭሽ ነይ። ስወድሽ በዛሬ ቀን ትተኛለህ? ስወድሽ ማሪ እንቅልፍ ታውቂያለሽ ምን እንደደከመኝ ትናንትና። የራስህ ጉዳይ። እሺ አሁን ምን ነጫነጭሽ እንትታሽ ቁርስ ምንድን ነው የሰራሽልኝ? ምንም የለም። ምን ማለት ነው ምንም የለም? ቁርስ አንበላም ዛሬ። ለምን አንበላማ? ጾም ነው እንዴ? እንጾማለን። በእሑድ ምድር ነው እንዴ የምንጾመው? እሑድ እኮ ነው ዛሬ። ማርያት ቀልጅ በእናትሽ ምንድን ነው የሰራሽልኝ? ምንድን ነው የሰራሽልኝ? አሃ ማርያምን ቁርስ አልሰራሽልኝ? አልሰራሁልህም።
ለምን አልሰራልህም? ምን ሆነሽ ነው? ቆይ አንተ ምን ሆነ ነው? ዛሬ ምንድነው ቀኑ? እሑድ እኔ ስራ ሰዓት ረፈደ። ምንድነው ሹማሬ? ለምን አነግሪኝ? ምንድነው ስራ ሰዓት ረፈደ ምናምን ትለኛለህ እንዴ? ታዲያ እኮ እሑድ አይደል እንዴ? ታዲያ ዛሬ ቀኑ የስራ ቀን ነው አውቃለሁ እኮ ግን ደክሞኝ ነው። እውነት ደክሞኝ ነው። እናት ይገርማል። ተኛ አይደል? አዋሪኝ ስልኩን ትተሽ። ወይ አባ በእናትህ እኮ ስልኩን ትተሽ አዋሪኝ። ምን ሆነሽ ነው እኮ? ለምንድን ነው ጀምር የምትጠራኝ? በቃ እዛ በሆነ ይሻል እንደዚህ ልትለኝ ከጠራህ። ለምንድን ነው የማልጠራሽ? ለምንድን ነው የምትጠራኝ? እንዴ ሚስቴ እኮ ነሽ እኮ ሚስቴ። ከእንቅልፌ ስነቃ እዚህ ጋር ሳጣሽ ነው። የት ነው የትሄድሽው? እኮ ነገሪ ማሬ እስከ 3 ሰዓት ተጋድመ የት ነሽ ትለኛለህ እንዴ? አሁን እና እኔ የት እንደሄድሽ ነው አሁን ነው አጠገብ አለ መኖሬን የምታስተውለው? 3 ሰዓት ላይ ከእንቅልፌ ስነቃ ነው ማሬ። አይደለ አሁን ነው ከእንቅልፌ የተነሳሁት እያልኩሽ አይደል? እኔ መለከተኝም እሱ። ዛሬ ምንድነው ቀኑ ንገረኝ። እሑድ ነው። ሌላ ለየት ያለ ቀን የሆነ አስብ እስኪ። ምንድነው ዛሬ? ምን አለ ዛሬ? ምን ነገር የለም እናት። ምንድነው? ለምን አትነግሪኝም? ቆይ ምንድነው የምነግርህ? አንተ ማሰባችንም አይመራ አይሰራ። የማስታወስ ችግር እንዳለብኝ ታውቂያለሽ። የማስታወስ ችግር ሊኖርብህ ይችላል። የፈለገ የማስታወስ ችግር ቢኖርብህ ዛሬ ቀኑ ምን እንደሆነ ረሳ ማለት እኔን ረስተኛል ማለት ነው ለኔ። አንቺ ምን ሆነሽ ነው? ምን ሆንኩኝ እኔ? ምንድነው የምትናገሩት ታዲያ? እኔ ምን አውቃለሁ? እኔ ገና ለገና ቀን አላስታውስኩም ተብሎ እኔን ረሳኝ ማለት ነው ይባላል እንዴ? ጥሩ ነው እኮ ንገሪኝ። እሺ ምንድነው የምነግርህ? አባ ምንድነው እንድነግርህ የምትፈልገው? ለየት ያለ ቀን ነው ያልሽው ዛሬ። ምን ተገኝቶ ነው? ምንድነው ያለው? አስብ። አይመርሆን አሰራው እንዴ? መናገር አለብኝ እንዴ? እኔ ግድ ሁሉንም ነገር እኔ ቆንጆ በእናትሽ አታስጨንቅኝ። ምንድነው ማስጨነቅ? እኔ ምንም ማስታወሰው ነገር የለም። ገና ከእንቅልፌ መነሳቴ ነው ታውቂያለሽ። ምን እንዳስታውስ ነው የምትጠብቂኝ? ተረጋጊ በእናትህ። ምን ነበር? እሺ ምንድነው ንገሪኝ። ይኸውልሽ ከትላንት ጀምሮ ታውቂያለሽ ምን ያህል ስራ ላይ ተወጥሬ እንደዋልኩ፣ ማታም እንድደክሙኝ እንደገባሁ። እኔም ካንተ እኩል ነው የገባሁት። ካንተ እኩል በስራ ተወጥሬ ነበር የዋልኩት እኮ። ደክሞኝ ነበረ ለዛ ነው የተኛሁት። እሺ በቃ ይቅርታ እኮ። እንኳን ተኛ በቃ። ይቅርታ። እሺ ጎበዝ፣ እንኳን ተኛ የኔ አባት፣ እንኳን ተኛ። እሺ ምንድነው እንደዚህ አትበይኝ። ተኛውንም ቢሆን ተኛ። ምንድነው ምኑ ንገሪኝ እናት። ምንድነው የምነግርህ? ዛሬ ለየት ያለ ቀን ነው አልሽ። እሺ ምኑ ነው የተለየው? አይምሮ ካልሰራ እኔ አንተን አይምሮ በየቀኑ የማስታወስ ግዴታ የለብኝም። እንደዚህ አይነት ነገር መርሳት ከጀመርክ ማለት ነው የኔ ማስታወስ ጥንቅር ብሎ መቅረት ይችላል። በቃ አንተ ሲጀምር ስለኔ ግድ አይሰጥህም። እኔን አትወደኝም። በቃ እንዲከፋኝ እሑድ እንዲብሰኝ ምናምን አታርገኝ። በቃ ተወኝ። ምን ማለት ነው አትወደኝም? አዎ አትወደኝም እንዴ? ለምን ነው የማልወድሽ? ምን ነው ንገሪኝ አልከኝ? ለምን ነው የማልወድሽ? በቃ ስለማትወደኝ። ምን ማለት ነው ስለማትወደኝ? ይሄን ቀን ስለረሳ አትወደኝም። በቃ ለኔ እንደዛ ነው የሚሰማኝን ነገር ነው የነገርኩህ። የምን ቀን ነው? ስለምን ቀን ነው የምታወሪው? እኔ ምንም ሊገባኝ አልቻለም እኮ ለማሰብ ሞክረ። እኔ ነግሬ ነው እንደምታውቀው። ምን ችግር አለው ብትነግሪኝ? እንዴ አለማስታወስ ኃጢአት ነው እንዴ? አይደለም፣ ድድብና ነው፣ ኃጢአት አይደለም። እሺ ንገሪኛው ምንድነው? ከቻልክ ተወኝ። በኋላ ተነስተህ ቁርስን ሰርተህ መብላት ትችላለህ። ምን ማለት ነው? በየት ነው የምትሄጂው? በቃ ተወኝ አባ በእናትህ። ለምንድን ነው በቃ ብቻዬን ልከፋበት ወይ? በቃ ተወኝ። ምንድነው ለምን ነው የምትከፊው? እንደ ምን የሚያስከፋ ነገር ነው የምትከፊው? ምንም የሚያስከፋ ነገር መቼም እንደዚህ አትጠብቅማ። ምን ማለት ነው እናት? ለምን ነው የምታለቅሽው? ማንም እንደሌለኝ ተሰምቶኝ።
ምን ማለት ነው? ማንም እንደሌለኝ እንዴ? ቆይ ዛሬ ምንድነው ቀኑ? ይሄን ያህል እንደዚህ የሚያስብል ነገር ምንድነው? እናት ምን ሆነሽ ነው? በእናትሽ እሺ በቃ አታልቅሽ። እሺ በቃ ምንድነው? እሺ ዛሬ ምንድነው የተለየ ቀን? ማርያም ማልቀሱን ትተሽ ንገሪኝ። ማልቀሱን ትተሽ ንገሪኝ። ምንድነው? አባ በቃ ከፍቶኛል ተወኝ እኮ ምንድነው? እሺ ንገሪኝ። ምንድነው? ንገሪኝ። እሺ ምንድነው የተለየ ቀን? ኧረ በማርያም ንገሪኝ። የኔ ቆንጆ በማርያም ንገሪኝ። ማልቀሱን ትተሽ ለምን አትነግሪኝም? እንኳን አሁን ማልቀስ መፍትሄ ይሆነሻል? እሺ ዛሬ ሐምሌ 5 ነው። ምንድነው? እሺ ምንድነው ዛሬ ሐምሌ 5? ምን አለ? ማርያም ምንድነው? በእናትሽ ንገሪኝ፣ አታስጨንቂኝ። ንገሪኝ ምንድነው? አሁንም አላስታወስኩትም። የኔ እናት ምንድነው? ንገሪኝ። ምን ችግር አለ ብትነግሪኝ? ቆይ አሁን እኔ ቀኑን ከምትነግሪኝ እንደዚህ ነው ዛሬ ብለሽ ብትነግሪኝ ምን ችግር አለው? ማልቀስሽ እኮ ምንም መፍትሄ አያመጣም። እሺ ዛሬ ልደቴ ወይ እኔ ማር እሱን ነው እንደ እኔ እኮ ደግሞ ሌላ ነገር የረሳው መስሎኝ ነው። እሱን ነው እንዴ? አዎ ማር፣ እኔ እኮ ምንም ብር ስለሌለኝ ነው እንዳላከብረልሽ። ምንም አይነት ገንዘብ የለኝም ታውቂያለሽ። ነገም የቤት ኪራይ ነው። ትናንትና እንደዛ አፈር ስንበላይ ነበረው። ለምንድን ነው የቤት ኪራይ ለመሙላት አይደለ? እኔ ቆንጆ ይኸውልህ እኔ ካንተ ምንም አልፈልግም። እሺ አታልቅሽ። ምንም እንድታረግልኝ አልፈልግም። እሺ ይሄን ነው እንዴ እንድትረኝ ግን አልፈልግም። የሚወደኝ ሰው የኔን ልደት ቀን አያስታውስም ማለት ያ ሰው አይወደኝም ለኔ። እሺ በቃ አታልቅሽ። ተወኝ። ምንም ነገር ስለሌለኝ እኮ እኔ ላንቺ ሃፒ በርዝዴይ ብልሽ ምን ይጠቅምሻል? ይጠቅመኛል። ቢገባ እሱ ለኔ ዋጋ አለው። ላንቺ ትንሽ ነው ያንስሻል። እሱ ላንቺ እኮ ምንም አይደለም። ይሄ ላንቺ ይሄ አይገባሽም ማማሬ። ቢኖረኝና ብዙ ነገር ባረግልሽ እኮ ደስ ይለኝ ነበር፣ ግን ብር የለኝም። እኔ የሆነ ነገር አድርግልኝ እኮ አይደለም ያልኩ። ቢያንስ ቀኑን አስታውሳ እንኳን ተወለድሽ የኔ ሚስት ብትለኝ ለኔ ያበቂ ነው። እሱ ነው እንዴ ብለህ ጭራሽ አስታውሳ ሳትለኝ መቅረት ግን ለኔ በጣም ትልቅ ነው። እሺ በቃ ይኸውልህ ስማኝ። እሺ ይቅርታ በቃ ስማኝ፣ አስጨርሰኝ። እሺ ላይኖር እኮ ይችላል፣ ገባህ? ግን በቃ ይሄን ለማለት ይጎዳኛል እኔ። እሺ በቃ ይቅርታ። እሺ በቃ ነው ተወኝ በቃ ማርዬ። በቃ እሺ ይቅርታ፣ እውነት ይቅርታ። እሺ ይቅርታ በቃ እሺ። አባ በእናትህ በቃ አታበሳጭኝ፣ ተዋት፣ አትንካኝ። እሺ በቃ ማርዬ ይቅርታ። እሺ እሺ አታልቅሽ፣ በማርያም አታልቅሽ። በቃ እሺ በቃ እኔ እኮ ትረጅኛለሽ ብዬ ነው ማርዬ። ይቅርታ። እንድረዳ ከፈለክ እኮ መናገር ትችላለህ አይደለ? እንድረዳ ከፈለክ ተዋት፣ ቀስቅሰኝ፣ ችግር የለውም። ምንም ነገር አልፈልግም እኔ ካንተ ነገርኩ። ተዋት፣ ቀስቅሰኝ። የኔ ማደናደርሽ እንኳን ተወለድሽ ብትለኝ ማለት ነው በቃ ያለ እኔ በቂ ነው አይደለ? ቀን መርሳት ግን በጣም ከባድ ነገር ነው። ሌላ ሰው እየደወለ ሃፒ በርዝዴይ ሲለኝ አንተ አጠገብ የሆነ ሃፒ በርዝዴይ ሳትለኝ ስትቀር የሚሰማኝ ስሜት ግን ለእኔ በጣም ከባድ ነው። እሺ ያንተ አንድ ቀን ለእኔ ምን ያህል ዋጋ እንዳለው አታውቅም ማለት ነው። የሚወደው ሰው ሌሎች ብዙ ሰዎች ሊሆኑ ይችላሉ፣ ግን የእነሱ ቃል ትርጉም የለውም ለምትወደው ሰው። አንተ የምትለው ቃል ከሁሉም በላይ ነው። ይሄን ታውቃለህ። ከስጦታም በላይ ነው ለእኔ። እሺ በቃ ይቅርታ አልኩ። ጥፋቴን አምኜ ይቅርታ አልኩ። እሺ በቃ እኔ ቆንጆ በእናትሽ አታልቅሽ። በቃ
ማሪ ፕራንክ ምኑ ነው ፕራንክ? ምኑ ነው ፕራንክ? እውነት ፕራንክ ነው። ምኑ ነው ፕራንክ? ንገረኝ። ማሪ ብዬሻለሁ። እግዚአብሔርን ቪዲዮ ላይ ብያለሁ። ያው ካሜራው እዛ ጋር ያው እግዚአብሔርን ካሜራው እዛ ጋር ነው። ማሪ ለሱም ቢሆን አርፍታል። ለቀቀኝ በቃ። እንዴ ነው ቆንጆሽ በያ እንዴ ማሪ በእናትሽ ማሪ ምን ያስከፋሻል መሰለኝ። በቃ ተወኝ። እውነት ከዚህ በኋላ እንደዚህ አላደርግም። ለፕራንክ ቢሆን አባውነት እሺ ይቅርታ አልኩሽ። እሺ በቃ ተወኝ። እሺ ልሂድ። በቃ ተወኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት። እንግዲህ ፋሚሊ እንዳያችሁት ነው ማለት እኔ አስቤ አልነበረም፣ ግን በጣም ከፍቷታል እና በቃ በኋላ እንገናኛለን። እሺ አሁን ይቅርታ ልጠይቃት እሷን እና ይቅርታ ብለን እናስገባት። ምክንያቱም በጣም ነው የከፋት በሆነ እንደዚህ ስትሆን አይቻልም እና በጣም ይቅርታ እንግዲህ በኋላ ይቅርታ እንትን ብለንላት ይቅርታን ጠይቃትና ይዣት እመጣለሁ። ጋይስ ወዳችኋለሁ። እሺ ቻው።